ጉድ እኮ ነው። በኤሌክትሪክም በሶላርም የምትሰራ ባጃጅ ሀገራችን ውስጥ አሴምብል መደረግ ተጀመረ። ዚጃዞ ኤሌክትሪክ ባጃጅ ትባላለች። ባጃጅ አሽከርካሪዎች ነዳጅ ጥበቃ መሰለፍ ቀረ። በ4 ብር 100 ኪሎ ሜትር መጓዝ የምችል በአንድ አመት ደግሞ ሚኒመም 200 ሺህ ብር መቆጠብ የምችል ባጃጅ። ኤሌክትሪክ ብቻ ሳይሆን በሶላር ሲስተምም ቻርጅ ማድረግ የምትችል። ዚጃዞን ሲገዙ መብራት ጠፋ ብሎ መጨናነቅ የለም። ምክንያቱም በሶላርም ቻርጅ ማድረግ ስለምንችል ማለት ነው። ከመጫው ፈታ ብሎ አንቀባሮ ምንም ሳይጨናነቁ 6 ሰው መጫን የሚችል ስፔስ ያለው ማለት ሌግሩም እና ሄድሩም ያለው። ሌላ ደግሞ በጣም ደስ የሚለው ነገር በነዳጅ ስትጠቀሙበት የነበረውን ባጃጅ እኛ ጋር አምጥታችሁ በተመጣጣኝ ዋጋ ወደ ኤሌክትሪክ መቀየር ትችላላችሁ። ኤሌክትሪክ ባትሪ ሞዲፊክ እንሰራላችኋለን ማለት ነው። ዚጃዞ እጅግ በጣም ዘመናዊ የሆነች ባጃጅ ናት። ታዲያ የሆነ ጌጅ ሲኖራት በ50 ቶፕ ስፒድ የምናገኛት ዚጃዞን ከኛ ሲገዙ የ1 አመት የባትሪ ዋስትና እንሰጣቸዋለን። ዋጋው ደግሞ እጅግ በጣም አስደሳች ነው። በዚህ ነዳጅ ውድ በሆነበት ጊዜ ዚጃዞ ወሳኝ ገላግሌ ነች። ዚጃዞን ከፈለጋችኋት ከታች በማስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። ሁንም እንዲህ አይነት ለሀገራችን መፍትሄ የሆኑ ተሽከርካሪዎች እያቀረብን እውነቴን ነው ፎሎ ኮፒ ሊንክ ሼር ማድረጋችሁ ቀዝቅዟል። ስለዚህ እንዳይደብረኝ እያረጋችሁ ለማለት ነው። ቆይ አንዴ ሳልነግራችሁ በቂ የሆነ ስፔርም ነው ያለን ለዚጃዞ። ሌላ መኪና ይዤላችሁ እስክመጣ ሰላም ቆዩልኝ።